ኦኬ የዛሬ ትምህርታችን የሚሆነው ዛምፕን እንዴት እንደምንጠቀም ነው። ዛምፕ ያው ማይስኩኤል ዳታቤዝን እንዴት እንደምንጠቀም ነው። መጀመሪያ ዛምፕ የተጫነውን ድራይቭ እንከፍታለን ማለት ነው። የኔ ያለው ያው እዚህ ኮምፒውተር ስለሆነ ኮምፒውተሩን ከፍተን ኮምፒውተር ላይ ድራይቭ ያለበት እዚህ ሲ ላይ ነው ያለው። እሱን ኤክስፓንድ አድርገን ማግኘት እንችላለን ማለት ነው። የእናንተ ያው በእንትን ላይ የተጫነ ከሆነ ፊት ለፊት ላይ ሾርት ከት ካላችሁ ከሱ መጠቀም ትችላላችሁ። የኔ እንደምታዩ እዚህ ጋር ሲ ድራይቭ ውስጥ ዛምፕ አለ። እሱን እንከፍታለን። ያው መጥተዋል። እሱን ከከፈትን በኋላ እችን የምታዩን ስክሮል አድርገን ወደ ታች ስክሮል ካረግን በኋላ እዚህ አካባቢ ዛምፕ ኮንትሮል የሚል አለ። ዛምፕ ኮንትሮልን እንከፍታለን ማለት ነው። ከፈለጋችሁ በራይት ክሊክ የማውዙን ራይት ክሊክ በመጠቀም ኦፕን በማለት መክፈት ትችላላችሁ። ወይም አዘር ኦፕሽን እዚህ ጋር ደብል ክሊክ ማድረግ ትችላላችሁ ማለት ነው። ከፍተዋል። እዚህ ከፍቶልኛል ማለት ነው። ስለዚህ እዚህ አፓቼ እና ማይስኩኤል የግድ ማብራት አለበት። ስለዚህ ስታርት ብለን እናስጀምራለን። እዚህ ጋር ማይስኩኤል ማስጀመር አለብን። እሱን እየጀመረ ነው። በርተዋል። ስለዚህ አሁን ምንድነው የምናደርገው? ቀጥታ ወደ ብራውዘራችን ሄደን ብራውዘር ያው የኔ እዚህ ጋር ጎግል ክሮም አለኝ። ፈጣኙ ግን እዚህ ጋር የምታዩት ብሬቭ የሚል አዲስ በጣም ጥሩ የሆነ ብራውዘር አለን። እሱን መክፈት እንችላለን ማለት ነው። እሱን መክፈት እንችላለን። ምንድነው የምናደርገው? እዚህ ጋር ሎካል ሆስት ብለን እንጽፋለን ማለት ነው። ሎካል ሆስት ብለን በስላሽ ከዛ ኢንተር እንላለን ማለት ነው። አሁን አፓቼ ፍሬንድስ የሚል አለ። ዛምፕ አፓቼ የሚል አለ። ስለዚህ እኛ አሁን የምንፈልገው ፒኤችፒ ማይ አድሚን ነው። ዳታቤዙን ክሬት ለማድረግ ፒኤችፒ ማይ አድሚን ላይ አንድ ጊዜ ክሊክ እናደርጋለን። ስለዚህ እየከፈታልኝ ነው። እስኪከፍት ድረስ እንጠብቃለን ማለት ነው። ሎካልስ 127.0.0 ማድሚን። ስለዚህ እዚህ ጋር ዳታቤዝ አዲስ ምን ከፍት ከሆነ ዳታቤዙን አዲስ ከፍተን መጠቀም እንችላለን። እዚህ ጋር ግን አብዛኛው ፋይል ለምሳሌ አንድ ስቱደንት ግሬዲንግ ሲስተም የሚል አለ። ስቱደንት ግሬዲንግ ሲስተም መስራት የምንፈልግ ከሆነ ያው ፍሮንት ኢንዱ በኤችቲኤምኤል በፒኤችፒ እና በሌሎች ፕሮግራም ማለት ሌላ እንትን ተጠቅመን ሊሆን ይችላል። ግን እዚህ ጋር ባክ ኢንዱ እዚህ ጋር የተሰራውን ኤስኪኤል ፋይል ካለ በዚህ ጋር ኢምፖርት አድርገን ማምጣት እንችላለን ማለት ነው። ኢምፖርት ስለዚህ ኢምፖርት የምናደርገውን እዚህ ጋር ቹዝ ፋይል እዚህ ካለበት ቦታ ለምሳሌ የኔ ሲ ድራይቭ ውስጥ ነው ያለው ኤስኪኤል
ዛምፕ ኤችዶክስ። ስለዚህ እዚህ ውስጥ ኤስጂኤስ የሚል አለ፣ ከሱ ውስጥ ዳታቤዝ የሚል አለ። ስለዚህ ይሄንን ኤስኪኤል ፋይሉን ማምጣት እንችላለን ማለት ነው። ስጨርስ እዚህ ጋር ጎ የሚል አለ። ስለዚህ አሁን የኔ ዳታቤዝ በኤስኪኤል የተጻፈው 11 ኤረሮች አለ። እነዚህ ኤረሮችን ፊክስ ማድረግ አለብኝ። ግን እንደዚህ ነው ኢምፖርት አድርገን ማምጣት የምንችለው፣ እንደዚህ ነው። አዲስ ዳታቤዝ የሚንከፍት ከሆነ እዚህ ጋር አለ አዲስ ዳታቤዝ። እዚህ ጋር ኒው የሚል ላይ ክሊክ እናደርጋለን። ከዛ በኋላ ኒው የሚለውን መርጠን ዳታቤዝ ኔሙን እዚህ ጋር ለምሳሌ ዲዲ ወይም ስኩል ብለን እንጽፋለን። ከዛ በኋላ ክሬት የሚለውን መንካት እንችላለን፣ ወይም በኤስኪኤልም መጻፍ እንችላለን። ክሬት እዚህ ጋር ክሬት ዳታቤዝ ስኩል እዚህ ጋር ፊት ለፊት ላይ ጎ የሚል አለ። ስለ MySQL return an empty results 0 errors query took 0 point ይሄ ስለዚህ ስኩል የሚል ዳታቤዝ ክሬት አድርጎልኛል ማለት ነው። ስለዚህ የመጀመሪያ ቀን ዳታቤዝ በMySQL እንዴት እንደሚከፍት ያው የመጀመሪያ ቀናችን ነው። በሚቀጥለው ጊዜ ደግሞ እንዴት ነው ዩዘር ኔሞች ነው ዩዘር አካውንትን እንዴት መክፈት እንችላለን የሚል ነገር በሚቀጥለው ክላስ ላይ እናያለን። እና ሌላ ሴኩሪቲ ራሱን የቻለ ፕሪቪሌጆች አሉ። እነዚህ ነገሮችን በኋላ ሌላ ጊዜ እናያለን ማለት ነው።